እና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋ አደገኛ ምዕራፍ ተሸጋግሯል። እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን የተቀሰቀሰውና ጀግና የሆኑትን ኢራናውያን ተመልከቱት። አሁን አዲስ መሪ የጦር መሪ ተደርጎ የሾሙት በቴህራን ቤተ መንግስት ውስጥ የተሰማው ዜና መላውን ዓለም በድንጋጤ አንቀጥቅጧል። በቅርቡ ከሞቱት አባታቸው አያቶላ አሊ ካሚኒ መንበሩን የተረከቡት አዲሱና የማይገመቱት የበላይ መሪ አያቶላ ሞጅተባ ካሚኒ ኢራንን ወታደራዊ መዋቅር ከተከላካይነት ወደ ፍጹም አጥቂነት የሚቀይርና ዋሽንግተንና ቴልአቪቭን ስትልብ ብላችሁ ስሙ የሚነሳ አዲስ ስልጣኔ ከኢራናውያን የተነሳው ሲንላችሁ አታምኑ። ኢራናውያን ደግሞ ውሸት የላቸውም ሲባልም አታምኑ። ጦርነትን ለማካሄድ እስቲ በደንብ አድርጋችሁ በጆሮአችሁ ስሙ። ተአምር የወሰነችበት ታሪክ መለከት ነው። እነዚህ 6 አዳዲስ ጀነራሎች በአሜሪካና በእስራኤል ላይ የተጋረጡ ሆነው የአሜሪካና የእስራኤል ትልቁ ቅዠት ሆነው የተሾሙት ሜጀር ጀነራል አህመድ ሻሂዲ ናቸው። ሻሂዲ የኢራን አብዮታዊ ዘብ ዋና አዛዥ ሆነው መሾማቸው ለምዕራባውያን እጅግ ዘግናኝ ነቀርሳ ሆኖባቸዋል። ለእስራኤልና ለአሜሪካ እነኚህ ጀነራሎች በመሾሙ ዛሬ 40 ዓመት አብዮታዊ ዘቡ ሲመሰረት በውስጡ የነበረ የጥፋት ስልቶችን በደልና ስልቱን የማያውቅ የታሪክ አውሬ ናቸው። ይበልጥ አደገኛ የሚያደርገው ደግሞ ሻሂዲ ከ1988 ጀግኖች ናቸው። እንደኛ እንግዲህ አምስቱም የተሾሙት የቁድስ ኃይል መሪ ማንንም ማይሰሙት የእስራኤልን መሪዎች ማንንም ማይሰሙት የኢራን አብዮታዊ አገዛዝ ፈርሷል ብሎ ምዕራባውያን ሳወሩ ስትራቴጂስት መሆናቸው ነው። አሁንም ደግሞ ምንም ነገር የማያውቁት ሚዲያ ካለን ያሉት የሚሉት ጥላቻ ያላቸው ሰዎች ሳወሩ ይገርማል። የሰጧቸው ትዕዛዝ መላውን ዓለም የሚያስደነግጥ ነው። በጠላት ላይ ኃይለኛ አጥቂ ኦፕሬሽኖችን ማካሄድና እስራኤልን ከመሬት በታች መቅበር። ይህ የትዕዛዝ ቋንቋ ለውጥ አሜሪካንና እስራኤልን በከፍተኛ ሁኔታ አስደንግጧል። እስካሁን ኢራን ትከተል የነበረው ስትራቴጂ ከተመታን እንመታለን የሚል የአጸፋ እርምጃ ነበር። አሁን ግን በሻሂዲ የሚመራው ሰራዊት ጠላት ጥቃት ለመሰንዘር ሲያስብ ቀድሞ አመድ ማድረግ ነው። አዲስ ወታደራዊ ዶክትሪን ተሰጥቶታል። የዓለም አቀፍ የፖለቲካ ተንታኞች እንደሚሉት የሹመት የትውልድ ሽግግር ሳይሆን የድሮቹንና እጅግ ጽንፈኛ የሆኑትን መሐመድ ራዘኒ ማለት ቀድ አይደለም። ከማንም ጋር አይቃለድም። ለአገሩ ድርድር የለው። ሻሂዲ የኒውክሌር ቴክኖሎጂን የሚሳኤል አቅምንና ስውር ጥቃቶችን በማቀናጀት የሚታወቁ በመሆናቸው ቀጣዩ የእስራኤልና የአሜሪካ ስጋት ከመቼውም ጊዜ በላይ የከፋ እንደሚሆን እሙን ነው። የሻሂዲ ወደ ስልጣን መመለስ ማለት የአጥፍቶ መጥፋት ጥቃቶችና በሚሳኤል የታገዙ የከተማ ውድመቶች አሜሪካንና እስራኤልን የሚቀበሏቸው አዳዲሶቹ እውነታዎች ናቸው ማለት ነው። ጆሮ ከሌላችሁ ጆሮአችሁ ጥረግ አድርጋችሁ በደንብ አድርጋችሁ ስሙት። ሜጀር ጀነራል አሊ አብዱላሂ የጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው ተሹመዋል። አብዱላሂ በአብዮታዊ ዘቡ ውስጥ ለዓመታት የስለላና የስትራቴጂ ክፍሎችን ሲመሩ የቆዩ ሲሆኑ አሜሪካን ወታደራዊ ድክመት እንደ መዳፉ የሚያውቅ ሰው ነው። አሁን ነው ሞት ለእስራኤልና ለአሜሪካ የሚሆነው። ብርጋዴር ጀነራል ኪማርስ ሄዳሪ ደግሞ የኢራን ምድር ጦርን ለዓመታት ሲመሩ የቆዩና ሰራዊቱን ለዘመናት የመሬት ውጊያ ያዘጋጁ ጀግና ናቸው። ኢራናውያን ማንንም ሳይነኳቸው አይነኩም የምንለው ይሄ እኮ ነው። ሆኖ ከተገኘ በቀጥታ የመሬት ውጊያ ውስጥ ለመግባትና በቀጠናው ያሉትን የአሜሪካን የጦር ሰፈሮች ለመቆጣጠር ያላትን ጥልቅና ሰፊ ዝግጁነት ነው። እነዚህ መሪዎች አሜሪካን በገዛ ላቧ እንድትታነቅ የሚያደርጉ ስልታዊ ወጥመዶችን እያዘጋጁ ይገኛሉ። የባህር ኃይሉ ጉዳይም ሌላኛው የዋሽንግተን ትልቁ ስጋት ሆኗል። ሪል አድሚራል አሊ አዝማኢ የኢራን አብዮታዊ ዘብ ባህር ኃይል አዛዥ ሆኖ ተሹሟል። አዝማኢ ፋርስ ባህረ ሰላጤ የባህር ኃይል አዛዥ ሆኖ ተሹሟል። ይሄ ጀግና የምትመለከቱት እስቲ አስቡበት። ሲያሳድድና ሲያሰቃይ የነበረ በባህር ላይ ያልተመጣጠነ ውጊያ ጥበብ የተካነ አደገኛ ሰው ነው። የእርሱ ሹመት ለዓለም የነዳጅ አቅርቦት ትልቅ መርዶ ነው። ኢራን የሆርሙዝ ወሽመጥን በመቶዎች በሚቆጠሩ ፈጣን ጀልባዎችና በትከሻ በሚተኩ ሚሳኤሎች የመዝጋት እቅዷን ለአዝማኢ አሳልፋ ሰጥታለች። የአሜሪካ የጦር መርከቦች ከእንግዲህ በፋርስ ባህረ ሰላጤ ሲዘዋወሩ የአዝማኢን ስውር ፈንጂዎችና የድሮን ጥቃቶች በከፍተኛ ሽብር መጠበቅ ይኖርባቸዋል። ይህ ሹመት የዓለምን ኢኮኖሚ የልብ ትርታ በኢራን እጅ ውስጥ የከተተ ድርጊት ነው። በውስጥ ደህንነት በኩል ደግሞ እጅግ የሚፈራውና የሚጠላው ሁሴን ታኢብ የባሲት ሚሊሻ መሪ ሆኖ ተሹሟል። ታኢብ የኢራን የስለላ ሁሴን ታኢብ በጣም ገራሚ አዛዥ የሚሊሻ በፊት የሚታወቅ ጨካኝ ሰው ነው። የእርሱ ወደ ስልጣን መመለስ የሚያሳየው አዲሱ የበላይ መሪ ሞጅተባ ካሚኒ በውጭ ግንባር ከአሜሪካ ጋር ጦርነት ሲያካሂዱ በውስጥ በኩል የሚነሳን ማንኛውንም አይነት ህዝባዊ አመፅ በንጹሐን ደም ለማጥፋት መወሰናቸው ነው። ይህ ማለት ኢራን ወደ ፍጹም ወታደራዊ አምባገነንነት ተሸጋግራለች ማለት ነው።
በጀመረም አምባገነን ናት፣ ጀግና ናት። ሰራዊቱ ሙሉ ትኩረቱን አሜሪካንና እስራኤልን በማጥፋት ላይ እንዲያደርግ ሰፊ መንገድ ይከፍትለታል። ይህ ድርጊት የኢራንን ሕዝብ እንደ ጋሻ በመጠቀም ለምዕራባውያን ጥቃት ምላሽ ለመስጠት የታለመ ነው። ይህን ሁሉ ወታደራዊ ማሽን በስትራቴጂና የሚዘውረው ደግሞ ሌላኛው ታሪካዊ ሰው ሞሰን ረዛኢ ናቸው። ረዛኢ የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ሆነው ተሾሟል። ረዛኢ ለ16 ዓመታት አብዮታዊ ዘቡን በበላይነት የመሩ የአሜሪካንና የእስራኤልን ፖለቲካ እንደ መጽሐፍ የሚያነቡ ብልህ መሪ ናቸው። እሳቸው ሹመት ከምዕራባውያን ጋር የሚደረገው ድርድር ከእንግዲህ በዲፕሎማቶች ብቻ ሳይሆን በጦር አዛዦች ትዕዛዝ የሚመራ መሆኑን ያረጋገጠ ነው። ረዛኢ ድርድርን እንደ ሰላም መንገድ ሳይሆን እንደ ጦርነት ስልት የሚጠቀሙበት በመሆኑ አሜሪካ ከእንግዲህ ከኢራን ጋር በጠረጴዛ ዙሪያ የምታገኘው ድል እንደማይኖር ግልጽ ሆኗል። እነዚህ 6 የሞት ጀነራሎች ተሰባስበው የሙጅተባ ካሚኒን አዲሱን የጦርነት ስነ ህንፃ ገንብተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንደገለጹት እነዚህ መሪዎች በቅርቡ በተጫኑብን 2 ጦርነቶች ልምዳቸውን ያረጋገጡ ናቸው። ይህ አባባል ቴህራን ለቀጣይ ትልቅና አውዳሚ ጦርነት ራሷን እያዘጋጀች መሆኗን የሚያሳስብበት አሜሪካና እስራኤል ለዓመታት የገነቡት የመከላከያ አጥር አሁን በእነዚህ 6 ሰዎች ስልታዊ ጥቃት ሊፈራርስ ጥቂት ጊዜያት ብቻ ቀርተውታል። ጀነራል ሻሂዲ አሁን ትኩረት ያደረገው የመጀመሪያው ምት በሚለው ስልት ላይ ነው። ይህም ማለት እስራኤል ጥቃት ለመሰንዘር ስታስብ ኢራን ቀድማ በሺዎች የሚቆጠሩ ሚሳኤሎችንና ድሮኖችን ቅድመ ማጥቃት ነው። ይህ ስልት የእስራኤልን የማይበገሪነት አፈታሪክ ለአንዴና ለመጨረሻ ጊዜ የሚቀብል ይሆናል። አሜሪካን ብትሆን በመካከለኛው ምስራቅ ያሏት 50,000 ወታደሮች አሁን በሻሂዲና በአብዱላሂ የሚሳኤል ኢላማ ውስጥ ወድቀዋል። እነዚህ አዳዲስ ሹመቶች የሚያሳዩት አንድ መራራ እውነት አለ። ኢራን ከጦርነት ስሜት ለመውጣት ምንም አይነት ፍላጎት የላትም። ይልቁንም ጦርነቱን እንደ መደበኛ የህይወት ዘይቤ በመውሰድ መላውን ቀጠና ወደማይወጡበት የቀውስ አዙሪት እየከተተች ትገኛለች። ሙጅተባ ካሚኒ የአባታቸውን ስልት በመቀየር ጃግና ሙጅተባ ካሚኒ የለም እየተባለ በቪዲዮ ወጥቶ ንግግር ያለው